ቲፒኤልኤፍ እኔ አስብ የነበረው የቁጥጥር አባዜውን ትቶ የሌለ ያልተጻፉ ነገሮች ራሱን የተለየ አፈጣጠር ያለው አድርጎ ማየት ትቶ ነገር ግን በትግራይ ብሔራዊ በሆነው አጠቃላይ የተጋሩ መሰባሰብ አንድ አቅም ሊሆን ይችላል ብዬ አስብ ነበር። የደከመ አቅም ቢሆንም ማለት ነው። አሁን በታሪኩ ቲፒኤልኤፍ በጣም የደከመበት ይሄ የሰራዊቱ አመራሮችም ይሉታል። እኛም ገብተን እኮ ለመፍታት እየሞከርን ያለ ነው። አሁን ያሉት ሰዎች በቲፒኤልኤፍ ረማሳት ብለው ነው የሚገልጿቸው። በቃ ዋጋ የላቸው የደከሙ ናቸው የሚል ነው። አሁን ግን ሳስበው እነዚህ ሰዎች እየፈጠሩት ያለ አደጋ እና በተለይ አሁን ትግራይ የገባችበት ውጥንቅጥ ህዝቡ በጣም ተሸብሯል። መቀለ ዛሬ ሰዎች ሲናገሩ ነበረ። ከዓብይ ዓዲ መቀለ ትራንስፖርት 400 ብር ገብቷል በአንድ ጊዜ ማለት 15 ብር ይከፈልበት የነበረ የከተማ እንትን 50 ብር ገብቷል። ነዳጅ እንትን እየተደረገ ነው። በቃ በጊዜ የለም በጥድፊያ እየተወሰደ ነው፣ ወደ አንድ ቦታ እየተከማቸ ነው። እነዚህ ነገሮች ባንኮች ከብር እየተራቆቱ ነው፣ ብራቸው እየተራቆተ ነው። እነዚህ ሰዎች አሁን መቆጣጠር ተውና አንድ አካል የትግራይ እንደ ማንኛውም የትግራይ ፓርቲ መሆናችሁን አምናችሁ በመፍትሄ በብሔራዊ መሰባሰቡ አንድ አካል ሁኑ የሚል ነበር ጥሪ ስናቀርብ የነበረው። አሁን ሳስበው አደጋ ሆኗል ነው ባይነኝ እኔ። አሁን ይሄ መፍትሄ አካል እንዲሆኑ እንደ አንድ የትግራይ አቅም ሳይሆን ቲፒኤልኤፍ አሁን ያሉት በተለይ የደብረጽዮን አንጃ ፍንካች ወደ ትግራይ ህዝብ አደጋነት ነው እንትን እያሉ ያሉት። ዚያረ ትሬት አሁን ጊዜ በእንትን ባለ ቁጥር በተለይ ደግሞ ሰራዊቱን ወደ እነሱ የወደቀ ፖለቲካ አስገብተዋል። ቀላል የማይባል አመራር ማለት ነው። እምቢ ያላቸው አመራር እንዳለ ሆኖ ታች ያለው ሰራዊትም እምቢታውን እየገለጸ ነው። ብዙ እንቅስቃሴዎች አሉ። ወጣትም የተማረም ስለሆነ ወገኔ ላይ አልተኩስም እያለ ነው። ነገር ግን በዚህ ህግ ማስከበር በሚባል የተጨማለቀ ተግባር ካበደው ህወሓት ጋር ምናልባት በኋላ ላይ እንመጣበታለን። ጀነራል ወረደ እኔ ህወሓትም አይደለሁም አባልም አይደለሁም፣ በዚህ መሳሳብም ውስጥ የለሁበትም፣ በተከፈለውም የአንዱ ክፋይም አይደለሁም ምናምን ብሏል። እሱ ባለበት ስብሰባ ተገኝቶ የተነበበው መግለጫ የህወሓት ጽሕፈት ቤት እኮ አንዱን ፍንካች እውቅና እንሰጣለን ነው የሚለው። ያንኑ ተከትሎ ደግሞ ያንን ፍንካች ፕሮቴክት ለማድረግ ህዝብ በየወረዳው በየቀበሌው ወርደው ማህተም እየለቀሙ ነው ያሉት። በጊዜያዊ አስተዳደሩ የተሾሙ ሰዎችን እየለቀሙ እያሰሩ ነው ያሉት፣ እያሳደዱ ነው ያሉት። አሁን ወደ ሰራዊቱም የችግሩ አካል አድርገውት የትግራይ ህዝብ ብሔራዊ አደጋ ሆነዋል። አሁን ህወሓቶች በተለይ የደብረጽዮን ፍንካች ማለት ነው።